ስሎፕ ስታቢሊቲያችን በአፕስትሪምም በዳውንስትሪምም ቼክ አድርገናል። መቼ ሎዲንግ ኮንዲሽናችን ዱሪንግ ኮንስትራክሽን ሲሆን፣ አሁን ደግሞ የምናየው ሎዲንግ ኮንዲሽናችን at the end of construction slope stability both in upstream and downstream ቼክ ማድረግ ነው ማለት ነው። ይህን ነው የምንሄደው። እዚች ጋር ዲፋይን ፕሮጀክት ካረግን በኋላ ዳውንስትሪም ዋን እንስራ። ዱሪንግ ኮንስትራክሽን ሲሆን at the end along with analysis ይሄማል ዳውንስትሪም ስሎፕ ስታቢሊቲ ዱሪንግ ሳትልችኛዋን ዱሪንጓን ወደ ኢንድ ኦፍ ኮንስትራክሽን ኤንድ ኦፍ ኮንስትራክሽን ካረንቱ ነን ነው ሞርጋን ስተርን ፕራይስ ሃፍ ሳይን እዚች ጋር ፖር ዋተር ፕሬር ኮንዲሽኑ ፊዚዮሜትሪክ ሰርፌስስ ኮንሲደር አያደርግም። መቼ ነው? አት ኤንድ ኦፍ ኮንስትራክሽን ኦንሊ አርዩ ብቻ ነው ኮንሲደር። እዚች ጋር ገብተን ድሮዳውን ዋን ላይ አርዩዋን ሰለክት ብቻዋን ማለት አርዩን ብቻ ነው ሰለክት የምናደርገው። ሰርፌስ ስሊፕ ሰርፌሱ ጋር መተን ሌፍት ቱ ራይት መሆኑ ቼክ እናድርግ። አሁንም ቢኮዝ ዳውንስትሪም እየሰራን ስለሆነ ማለት ነው። ይህን ቼክ አድርገናል። ኢንትሪ ኤንድ ኤግዚት ቼክ፣ ኖ ቴንሽን ክራክ ቼክ ጨርሰናል። ክሎዝ ይሄ መጥቶልናል ማለት ነው። ይህን ከጨረስን በኋላ ወደ የት ነው የምንሄደው? ዲፋይን ውስጥ ወተር ፕሬሸር እነዚህ ናቸው። ዳይሎግ ቦክስ ብቻ ነው ፊልም የምናደርገው። መቼ? አት ዘ ኤንድ ኦፍ እነዚህ 00 በዲፎልት ናቸው። በእንትን ዱሪንግ ኮንስትራክሽን የሰራ ናቸው ዳይሬክት ይቀመጣሉ። እኛ ግን የምንቀይራቸው አርዩ ኮፊየንት ብቻ ነው። ኤንድ ኦፍ ኮንስትራክሽን ላይ የምናጫውተው ማለት ክላይ ኮር ዱሪንግ ኮንስትራክሽን ላይ 0.4 ነው። ኢንድ ኦፍ ኮንስትራክሽን ላይ ቫሪሽን ያሳያል። ለዚህ ስንት ይሆናል? ይህን እዚች ጋር ገብተን ኢንድ ኦፍ ኮንስትራክሽን የምትል ኢንድ ኦፍ ኮንስትራክሽን ላይ ኮሯ ስንት ናት? 0.4 ዱሪንግ የነበረው አንሷል 0.3 እናስገባው 0 እዚች ጋር መተን አራቷን ወደ 3 ሌላው ደግሞ እዚህ ፊልተሯ ስንት ናት? 0.1 ናት። መቼ? ዱሪንግ ኮንስትራክሽን አት ዘ ኤንድ ኦፍ ኮንስትራክሽን ራሷ 0.5 ናት። 0.1 ራሱ ፊልተሩ ፌሉ 0.25 ነው። ዱሪንግ ኮንስትራክሽን ላይ ኢንድ ኦፍ ኮንስትራክሽኑ ቼክ ማድረግ 0.25 የነበረው 0.2 ኤንድ ኦኬ ክሎዝ ናት የመጣ ቀይር አርዩ ፋክተር ብቻ ነው የምንቀይረው ኢንድ ኦፍ ኮንስትራክሽን ላይ ማለት ድራው ጋር መተን ስሊፕ ሰርፌስ የምትላለች ስሊፕ ሰርፌሷን ኢንትሪ ኤንድ ኤግዚት ማንን ነው? ዳውንስትሪም ነው እየሰራን ያለ ነው። ራሱ ሰርቶ አሳይቶልናል። የትም አንሄድም። ክሎዝ አድርገን ወዴት ነው የምንሄደው? ዳውንስትሪም ስሎፕ ስቴቢሊቲ ኤንድ ኦፍ ኮንስትራክሽን ላይ ዱሪንግ ዋን አንቼክ እዚች ጋር ስሎፕ ስቴቢሊቲ ኤንድ ኦፍ ኮንስትራክሽን ቼክ አድርገን ስታርት ቱ አናሊሲስ
ጉድ ይህንን ነው ስንት ነው? 1.23 ይችኛዋ ስሊፕ ሰርፌሷ 240 እኛዋን ፋክተር ኦፍ ሴፍቲ ሚኒማም ፋክተር ኦፍ ሴፍቲችን ይችላል ይችላል ይህንን ነው። አሁን ስትሪክት ሲሆን ማለት ሎዲንግ ኮንዲሽናችን ምንድን ነው? at the end of construction, not during construction, the end of construction እንደዚህ ቼክ ማድረግ ይቻላል ማለት ነው። በመቀጠል at the end of construction አሁንም አፕስትሪሙን ቼክ ምናደርገው ዳውንስትሪሙ ቼክ አድርገናል። እስኪ አፕስትሪሙ ምን ይመስላል የሚለውን ማየት ነው። ክሎዝ አድርገን ማውጣት ይሄን እዚች ጋር አድርገን ዲፋይን ፕሮጀክቱ ጋር ይሄ ዳውንስትሪም ስሎፕ ስቴቢሊቲ ኤንድ ኦፍ ኮንስትራክሽን ይችኛል። ክሎን ዊዝ አናሊሲስ ክሎን ዊዝ ኦን አናሊሲስ እዚህም ይቺ ዳውንስትሪሟን ቼንጅ ኢንቱ አፕስትሪም መቼ ነው ሎዲንግ ኮንዲሽናችን? አት ኤንድ ኦፍ ኮንስትራክሽን ማለት ነው። ኤንድ ኦፍ ኮንስትራክሽን እነዚህ ናቸው። ሴቲንግ እኔ ነው ሃፍ ሳይን ነው ባይ ዲፎልት። ዋተር ፕሬሸር አር ዩ ኦንሊ ባይ ዲፎልት። ስሊፕ ሰርፌሱን ብቻ እዚህ ጋር መተን ቼክ ማድረግ አፕስትሪም ነው እየሰራን ያለ ነው። ዳውንስትሪሙ ጨርሰናል። አሁን አፕስትሪሙ እየሰራን ስለሆነ እዚች ጋር መተን ራይት እቺ ጋር ደግሞ አፕስትሪም ስታቢሊቲ ኤንድ ኦፍ ኮንስትራክሽን ዳውንስትሪም ስሎፕ ስታቢሊቲ ዱሪንግ ኮንስትራክሽን ዳውንስትሪም ስሎፕ ስታቢሊቲ ኤንድ ኮንስትራክሽን። አሁን ምንድነው አፕስትሪም ስሎፕ ስታቢሊቲ ኤንድ ኦፍ ኮንስትራክሽን ኤንድ ኦፍ ኮንስትራክሽን ነው ማለት ሶ end of downstream end of construction during upstream downstream upstream stability end of construction upstream in current watching on upstream right to left okay close and upstream slope stability end of select current wala upstream slope stability end of construction so during what during downstream ናት። ስለዚህ ወዴት ነው የምንሄደው? ድራው ስሊፕ ሰርፌስ ኤንትሪ ኤንድ ኤግዚት ይህንን ነው ስትሪሙ ማለት ስትሪሙ ለወቅ አስፈቱ። ስለዚህ ይሄን ክሊር ማለት ከዛ በኋላ ክሎዝ ድራማ ስሊፕ ሰርፌስ ኤንትሪ ኤንድ ይሄ መጣ። አሁን ድራው ማድረግ ስትሪሙን ማለት so start to run ስችል end of እንደዚህ በትንሽ አርግ ፋክተር ሴፍቲ 1.26 ሰፋ ያለ ማለት ነገር ግን እነዚህ ማክሲማም ናቸው። እነዚህ እዚህ ጋር ሰፋ አድርጎ የሚያዝ ስለዚህ የኛው ሪዛልታችን 1.26 ይችላል። እዚህ ጋር ሳይት እዚህ
አፕስትሪም ስሎፕ ስቴቢሊቲ ኤንድ ኦፍ ኮንስትራክሽን እንደዚህ ቼክ ማድረግ ይቻላል ማለት ነው። ታንክ ዩ ቬሪ ማች